ኦኬ አዳዲስ ነገሮች ተፈጥረዋል። ሩታ በሌሊት ሄዳ ልጇን እንዳስመለሰች ተሰምቷል። ሄርሜላ ከጓደኛዋ ጋር ፊት ለፊት ግብ ውስጥ መግባቷም ተሰምቷል። እንደዚሁም አብርሃም ከዚህ በኋላ ልጁን እንደማያይ ተገልጿል። ምንድነው የተፈጠረው? በዚህ ቪዲዮ ተሰሙታላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። በባለፈው ቪዲዮ አብርሃም ሕፃን ልዑልን ይዞ ሄርሜላ ቤት መግባቱንና ሩታ ቤት የተፈጠረውን እልህ አስጨራሽ ጭቅጭቅን አይተናል። ሩታና ሜሮን ፖሊስ ጣቢያ ሊሄዱ ሲሉ ነበር ያቆም ነው። ነገር ግን ፖሊስ ሳያስፈልግ መፍትሄ የመጣው ከራሷ ከሄርሜላ ቤት ውስጥ ነው የተባለው። የሄርሜላ ጓደኛ ያደረገችው አስደንጋጭ ተግባርና ሩታ ሄርሜላ ቤት ስትደርስ የተፈጠረው እሳተ ገሞራና ሄርሜላ ከጓደኛዋ ጋር የተባቀሰችበትን ትኩስ ሐሜት ይዘንላችሁ መተናል። እንደሚከተለው ይቀርባል ማለት ነው። ነገሩ እንዲህ ነው ይላል። አብርሃም ገና ጡት ያልጠባ ሕፃን እንግዲህ ልዑልን ይዞ ሄርሜላ ቤት ሲገባ ሄርሜላ በደስታ ስትቀበለው፣ ጓደኛዋ ግን ፊቷ ላይ ደስታ አልነበረም። በትናንትናው ቪዲዮ እንግዲህ እንደተመለከታችሁት ጓደኛዋ ከባድ የሆነ ተቃውሞ ሄርሜላ ላይ ስታሰማ ነበረ። ይሄ ጡት ያልጠባ ልጅ እዚህ ምን ይሰራል? እናቱ ጋር ነበር መሆን የነበረበት ስትል ነበረ። ነገር ግን በሄርሜላ በኩል ማንገራገሮች ቢኖሩም በስተመጨረሻ አብርሃምን ተቀብለዋለች። ቤቱ እንግዲህ ፍራሽ አንጥፋ እንዲያሩ እያመቻቸች ነበረ። እንግዲህ ልጁ ማታ ላይ እናቱን ፈልጎ ማልቀስ ሲጀምር የጓደኛዋ ሕሊና ፈጽሞ ሊሸከም አልቻለም ነው የተባልኩት። ሄርሜላና አብርሃም ልጁን ለማባበል ሲርበደበዱ ጓደኛዋ ሾልካ ወደ መጸዳጃ ቤት ሄደች ነው የተባለው። ቀጥታ ስልኳን አውጥታ ለሩታ ነው የደወለችው። በዚህም እንግዲህ ለሩታ ቁርጡን ነግራታለች ማለት ነው። ሩታ አታልቅሺ፣ አትደናገጪ፣ ልጅሽ ያለው እኛ ቤት ነው ወይም ሄርሜላ ቤት ነው ብላ ቀጥታ እውነቱን ነገረቻት ማለት ነው። አብርሃም ነው እንግዲህ ይዞት የመጣው ነው ያለቻት። እኔ የእናት አንጀት ስላለኝ ይሄ ግፍ ማየት አልቻልኩም፣ አሁኑኑ ነይና ልጅሽን ውሰጂ፣ እዚሁ ሄርሜላ ቤት ይገኛል ብላ እንግዲህ ለሩታ ነግራታለች ነው የተባለው። የሚገርመው እንግዲህ የሄርሜላ ጓደኛ ቀጥታ የሄርሜላን አደገኛ ሚስጥር እንግዲህ አሳልፋ ለሩታ ሰጥታለች። በዚህም ከሄርሜላ ጋር ቀጥታ ግብ ውስጥ ገብተዋል ነው የተባለው። ይሄ ነገር ይቆየንና ወደ ሩታ ጉዳይ እንመለስ። እንግዲህ ሩታ ይሄንን ከሰማች በኋላ ቀጥታ ፖሊስ ጣቢያ ትተው ወደ ሄርሜላ ቤት ነው ቀጥታ ያመሩት። እንግዲህ እሳት ለብሳ እሳት ጎርሳ ነው የመጣችው ሩታ። በእርግጥ መጀመሪያ እየተዘጋጁ ነበረ ፖሊስ ጣቢያ ሄደው ለማመልከት ልጄ ጠፍቷል ለማለት ማለት ነው። እንግዲህ ከአባቱ ጋር እንዳለ ታውቃለች ሩታ። ይሄን ነገር ልጄ ጠፍቷል ብላ ለማመልከትም ምን እንዳነሳሳት አይዶን ነው። ምክንያቱም ፍቃደኛ ሆኖ ነው የሰጡት። እንግዲህ ሁላችንም እንደምናውቀው ይሄ ነገር ፍርድ ቤት የወሰነው ነገር የለም። በፍቃደኝነት ነው ሩታ ጋር ልጁ ይቀመጥና እኔ መጥቼ አየዋለሁ እያለ የነበረው አብርሃም በፍርድ ቤት ሩታ ታሳድግ፣ አብርሃም ደግሞ እየተመላለሰ ልጁን ይህ የሚል ነገር የተወሰነ ነገር የለም። ምክንያቱም ይሄ ነገር ፍርድ ቤት ጋር ስላልደረሰ የልጁ ጉዳይ ግን በፍቃደኝነት እንደዚህ አይነት ስምምነት በራሳቸው ስላደረጉ አሁን ደግሞ በፍቃደኝነት ልጁን አባቱ ይዞት ስለወጣ ልጄ ጠፋብኝ ብሎ ማመልከት ትንሽ ሴንስ አይሰጥም። በማንኛውም ሰዓት ሊመለስ ስለሚችል ማለት ነው። እናም በዛ ላይ ደግሞ 24 ሰዓት አልሞላውም ነገሩ። 24 ሰዓት ባልሞላበት ሁኔታ ደግሞ እንደዚሁ ከአባቱ ጋር የወጣን ልጄ ጠፋ ብሎ ማመልከት ትንሽ ሴንስ አይሰጥምና እነሱም ወደ ፖሊስ ጣቢያ ሊሄዱበት የነበረበት መንገድ ስህተት ነው ብዬ ነው የማስበው። ነገሩ ግን ግልግል ነው የሚያስብል ነው። በመሀል የሄርሜላ ጓደኛ ወደ ሩታ በመደወሏ ሩታ እንግዲህ በቀላሉ ነገሩን ልትገላገለው ችላለች ማለት ነው። እንግዲህ በአጠቃላይ ከባድ ውጥረት በሄርሜላ ቤት እንደተፈጠረ ነው የተሰማው። ሄርሜላ ቤት በር ላይ ሲደርሱ ሩታ በሩን ልታስፈርሰው ምንም አልቀራትም ነው የተባለው። በኃይል ድብድባ ነው የበጠበጠችው ነው የተባለው የሄርሜላን ቤት። ሄርሜላም እንግዲህ ደንግጣ በሩን በምከፍትበት ሰዓት ሄርሜላን ገፍትራ ነው ወደ ውስጥ የገባችው ነው የተባለው። በዚህም እንግዲህ አብርሃም ሳሎን ቆሞ ነበር ልጁን አቅፎ፣ ቀጥታ ነው ልጁን እየቀሙት ነው የተባለው።
ከባድ የሆነ ውጥረት ወይም ቴንሽን ነው እዛ ቤት ውስጥ የተፈጠረው። አብርሃምም ግራ ገብቶት ደርቆ ነበር የቆመው ነው የተባለው። ከማን እንዳገኘች ኢንፎርሜሽኑን ግራ ገብቷቸው ነበር አብርሃምና ሄርሜላ ነገሩ ከየት እንደመጣና እንዴት አወቅሽ እዚህ መሆኑን የሚል ጥያቄ ነው ያነሱላት። ነገር ግን ሩታ ምንም ማለት አልፈለገችም። ረጅም ጊዜ ጸጥታ ነበር የመረጠችው። ልጇን አቅፋ እንግዲህ ስታለቅስ እንደነበረ ነው የተሰማው። እንግዲህ የእናት አንጀት ከባድ ነው። አብርሃም እንግዲህ ሳይናገር ሩታን ከባድ ሐዘን ውስጥ ነው፣ ከባድ ሀሳብ ውስጥ ነው የጣላት ሩታን አሳቻ ሰዓት ላይ ጠብቆ ማለት ነው። እንግዲህ እነሱ ፖዘቲቭነት አስቦ ከጀርባው ተንኮል ቢኖረው ፖዘቲቭ ሆኖ ነው ለአብርሃም ልጁን እንዲያይና ከልጁ ጋር ጊዜ እንዲያሳልፍ አስበውና አቅደው የሰጡት። ነገር ግን አብርሃም ይህንን ነገር መጠቀም አልቻለም። እንግዲህ በዚህም ምክንያት እሱ መጥፋትንና ወደ ሄርሜላ ቤት መሄዱን ነው የመረጠው። እውነት ለመናገር ወደ ሄርሜላ ቤት እንደሚሄድ ግልጽ ነው። ይሄን ነገርም ተጠራጥረው ማወቅ ነበረባቸው እነ ሩታ ማለት ነው። በቀላሉ ሌላ ቤት ሊሄድ እንደማይችል ይታወቃል። የመጀመሪያው ጥርጣሬ የሚሆነው ሄርሜላ ቤት ይሄዳል የሚልና እዛ ማፈላለግ ነበረባቸው ከፖሊስ ጋር እንሂድ ከማለት ይልቅ ማለት ነው። እንግዲህ የሩታ ጓደኛም ባደውል ጥርጣሬያቸው ወደዛ ቤት ነበር ሊሆን የሚገባው። እነሱ ግን እንደዚ አይነት ነገር አላሰቡም። የእነሱ ሀሳብ ፖሊስ ጋር ማመልከት ነበረ። እንግዲህ ኤኒዌይስ የሄርሜላ ቤት ብዙ ብጥብጦች ነበሩ። በተለይ ሜሮን ጋር ቀጥታ ነው በቃ የተደባደቡት ማለት ይቻላል ከአብርሃም ጋር። ሜሮን ጣቷን ቀስራ እንግዲህ እብድነ አንተ ጡት የሚጠባ ልጅ ከእናቱ እንዴት ትነጥቃለህ? በዚህ ሰዓት እንዴት በጡጦ ብቻ ለማሳደግ ትሞክራለህ? ከእናቱ ነጥቀ እያለች ነበረ። ይህ ሁሉ ሲሆን ደግሞ ሩታ ዝምታ መርጣ ነበረ ነው የተባለው። ሙሉ በሙሉ ፋይት የነበረው በሜሮንና በአብርሃም መካከል ነበረ። ልጄ ነው እኔም መብት አለኝ ሲል ነበረ በአብርሃም በኩል። ሜሮን ደግሞ ሁለቱንም እንግዲህ አንቄ ካልገደልኳቸው እያለች ነበረ በትናንትናው ዕለት ማለት ነው። በጣም ከባድ ሽኩቻ ነበረ። በሌሊት 5 ሰዓት ተኩል አካባቢ ነው ይህ ሁሉ የተፈጸመው ነው የተባለው። እንግዲህ ሩታ በስተመጨረሻ ልጇን አግኝታ እንግዲህ ወደ ቤቷ ልትመለስ ችላለች ነው የተባለው። አጠቃላይ ያለውን ውጥረት በቪዲዮ ላይ የምትመለከቱት ይሆናል። ነገር ግን በጣም የሚገርመው ነገር ከዛ በኋላ ሄርሜላ ጓደኛዋ ላይ ነው ቀጥታ የወረደችበት። አንቺ ነሽ የነገርሻት ነው ያለቻት ቀጥታ። እንግዲህ ሄርሜላ ማንም ሳይነግራት ሩታም እሷ ነች የነገረችን አላሉ። ነገር ግን ሄርሜላ ባንዴ ነው ያወቀችው። አንቺ ነሽ የነገርሽው፣ አንቺ ነሽ ሩታን የጠራሻት፣ እንዴት እንደዚህ አይነት ክህደት እኔ ላይ ትፈጽሚያለሽ በሚል ወደ ጓደኛዋ ነው የዞረችው ነው የተባለው። ጓደኛዋ ጋር ከባድ የሆነ ውጥረት ነበረ። በጣም ያልሆነ ንግግር ሲነጋገሩም እንደነበረ ነው የተሰማው። እንግዲህ አንቺ ነሽ አይደል የነገርሻቸው? ለምንድን ነው የነገርሻቸው? እንዴት እኔን ጓደኛሽን አሳልፈሽ ትሸጫለሽ ነው ያለቻት። በጓደኛዋ በኩል ግን ያን ያክል መልስ መስጠት አልፈለገችም። ነገር ግን የጓደኛዋ መልስ ልጁ ገና ጡት ያልጣለ ልጅ ነው፣ አይኑን ያልገለጠ ሕፃን ከእናቱ ጉያ ነጥቃችሁ ስታመጡ እኔ ዝም ብዬ ማየት አልቻልኩኝም፣ አንጀቴ አልቻለም በማለት ነው መልስ የመለሰችላት። እንግዲህ ከባድ ውጥረት ነበረ። በአጠቃላይ እንግዲህ ቤተሰቦች ይህንን በቪዲዮ ላይ የምትመለከቱት ይሆናል። ዛሬ ነው የሚለቀቀው። ኤኒዌይስ ግን አብርሃም ከባድ ስህተት ነው የሰራው። እንደዚህ አይነት ስህተቶችን መስራት የለበትም። እንግዲህ ሩታ ከዚህ በኋላ ልጄን ለአብርሃም አልሰጥም እያለች ትገኛለች። ከዚህ በኋላ ልጄን አያይም እያለች ትገኛለች። እንግዲህ እንደዚህ አይነት ደረጃ ላይ ደርሰዋል ማለት ነው። በቀጣይ ምን ይፈጠራል ተከታትለን የምንነግራችሁ ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ሰላሙ ነው።